የጡት ወተት አዲስ ለተወለዱ ህጻናት ልክ በልካቸው እንደተሰራ እጅግ ጠቃሚና በቂ የሆነ ምግብ ነው። እንዴት ናችሁ? ዶክተር ማህሌት ጌትነት ነኝ፣ የህፃናት ስፔሻሊስት ሐኪም ከማዳን የህፃናት ልዩ ክሊኒክ። ዛሬ ህፃናት ከጡት ወተት የሚያገኟቸውን 6 ዋና ዋና ጥቅሞች እነግራችኋለሁ። አዲስ ለተወለዱ ህፃናት ልንሰጣቸው ከምንችላቸው ማንኛውም አይነት ወተቶች ማለትም በጣም ጥሩ ነው ተብሎ ከሚታወቀው ከውድ ፎርሙላ ጀምሮ ከጡት ወተት የሚያገኙትን ጥቅም ሊተካ የሚችል ምንም ነገር የለም። ታዲያ የጡት ወተት ለህፃናት ያለው ጥቅም ምንድን ነው? አንደኛው በመጀመሪያው 6 ወር የሚያስፈልጋቸውን ሁሉንም ጠቃሚ ንጥረ ነገሮች ይዟል። አለፍ እያልኩኝ ለመጥቀስ ያህል ከካርቦሃይድሬት ላክቶስ የምንለውን ኃይል ሰጪ ካርቦሃይድሬት የጡት ወተት ይይዛል። የጡት ወተትን የፕሮቲን ይዞታ ስናይ ደግሞ በመጠኑ ትንሽ መሆኑ በኩላሊት ላይ ያለውን የማጣራት ጫና ሲቀንስልን፣ በጥራቱ ግን ጥሩ የሆኑ ፕሮቲኖችን ስለሚይዝ በቀላሉ በሆድ ውስጥ ይፈጫል። ለአይምሯቸውና ለአይናቸው እድገት በጣም ጠቃሚ ነው። ወደ ጡት ወተት የስብ ይዞታ ደግሞ ስንመጣ ፖሊአንሳቹሬትድ ፋቲ አሲድ የሚባሉትን እንዲሁም ዲኤችኤ የሚባሉትን ጥሩ ስቦች የጡት ወተት ስለሚይዝልን ለልጆቹ የአይምሮ እድገት፣ ለአይናቸው እድገት፣ ለልባቸው ጤና ጠቃሚ የሆነ ነው። ከቫይታሚኖች ስናይ ከቫይታሚን ኬ እና ከቫይታሚን ዲ ውጭ ያሉትን ቫይታሚኖች በሙሉ የጡት ወተት በበቂ ሁኔታ ይይዝልናል። ሁለተኛው ጥቅም የጡት ወተት በቀላሉ በልጆች ሆድ ውስጥ የሚፈጭ ነው። ይህም የሚሆንበት ምክንያት የጡት ወተት የሚይዘው ዌይ ፕሮቲን የምንለው በቀላሉ በሆዳቸው ውስጥ የሚፈጭ በመሆኑና እንዲሁም ደግሞ ላይፔዝ የሚለው ኢንዛይም በተፈጥሮ ስለሚይዝ፣ ስብን የሚፈጭ ኢንዛይም በተፈጥሮ ስለሚይዝ የጡት ወተት በቀላሉ በሆዳቸው ውስጥ ይፈጫል። ሶስተኛው የጡት ወተት በቀላሉ ወደ ደም ስራችን የመመጠጥ ወይም አብዞርብ የመደረግም ባህሪ ያለው። ይህም የሚሆነው እንደ ምሳሌ ለመስጠት የካልሽየም እና የፎስፈረስ ፕሮፖርሽኑ ወይም ደግሞ ጥምረቱ የጡት ወተት ካልሽየም በደንብ ወደ ሰውነታችን በቀላሉ እንዲመጠጥ የሚያስችል ሲሆን በጡት ወተት ውስጥ ያለው የአይረን መጠን ምንም እንኳን ከላም ወተት ያነሰ ቢሆን በቀላሉ ወደ ሰውነት አብዞርብ ተደርጎ በቀላሉ የሚጠቀሙት አይነት ነው። አራተኛው የጡት ወተት የህፃናቱን የበሽታ የመከላከል አቅም በመጨመር ህፃናቱ ለተለያዩ ኢንፌክሽኖች እንዳይጋለጡ ያደርጋል። የሚሆንበት ምክንያት በጡት ወተት ውስጥ ያሉ እንደ ኢሚኖግሎቢሊን፣ ትራንስፎርሚንግ ግሮዝ ፋክተር፣ ቤታ፣ ላይሶዛይም የምንላቸው የተለያዩ ንጥረ ነገሮች የበሽታ የመከላከል አቅምን ስለሚጨምሩ ነው። አምስተኛው በብዙ ጥናቶች እንደተመለከተው የጡት ወተትን በሚገባ አግኝተው ያደጉ ልጆች የአይኪው መጠናቸው ከሌሎች ልጆች ጋር የተሻለ ነው። ስድስተኛውና ለዛሬው ቪዲዮችን የመጨረሻ ያደረግነው ደግሞ ለዘላቂነት ወይም ለወደፊት የጡት ወተትን በሚገባ አግኝተው ያደጉ ልጆች ለደም ግፊት፣ ለስኳር፣ ላላስፈላጊ ውፍረት እንዲሁም ለጥርስ መበስበስ የመጋለጥ እድላቸው እጅግ ዝቅተኛ ነው። ስለዚህ ተፈጥሯዊ የሆነውንና እጅግ ብዙ ጥቅሞች ያሉትን የጡት ወተት ልጆቻችን በበቂ ሁኔታ አግኝተው ማደጋቸውን ማረጋገጥ የኛ ኃላፊነት ነው። ቪዲዮን ከወደዳችሁትና ከተጠቀማችሁበት ላይክ፣ ሪፖስት፣ ሼር እንዲሁም ፎሎ ማድረጋችሁን አትርሱ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ቻው።